ኬሞቴራፒ እየወሰደ ያለ የካንሰር ታካሚ ቲማቲም እንዳይበላ የሚከለከለው ለምንድን ነው? ሰላም ጤና ይስጥልን። አላዛር ኪሩቤል እባላለሁ። በሆፕ ኦንኮሎጂ የካንሰር ሕክምና ማዕከል የስነ ምግብ ባለሙያ። የካንሰር ታካሚ በሽታን የመከላከል አቅሙ ስለሚዳከም ለበሽታ ተጋላጭ ከሚያደርጉት ነገሮች በሙላ መራቅ አለበት። ያልበሰሉ አትክልቶች በሽታ አምጪ ህዋሳትን ወደ ሰውነታችን እንዲገቡ የማድረግ ሰፊ እድል አላቸው። ስለሆነም በደንብ ያልበሰሉ አትክልቶችን አለመመገብ አስፈላጊ ነው። በዚህም የተነሳ ጥሬ ቲማቲም እንዳይመገብ እንመክራለን። ከዚህ በተጨማሪ ምግብን የሚያበስለው የግል ንጽህና፣ ምግቡ የሚዘጋጅበት ቦታና ምግቡን ለማዘጋጀት የምንጠቀማቸው እቃዎችን ንጽህና መጠበቅ አስፈላጊ ነው። በተጨማሪ ደግሞ አሙቀን የምንመገባቸው ምግቦች ካሉ በደንብ እስኪንተከተኩ ማሞቅ አስፈላጊ ነው። ስለዚህ ለካንሰር ታካሚዎች ንጽህናውና ደህንነቱን የጠበቀ ምግብ በመስጠት ህክምናውን እናግዝ።